ሰላም ጋር እንዴት ናችሁ? ሁሉ አማን የታሰበው ሰላም ነው። ዛሬ አንድ ነገር ይዤ ወደ እናንተ መጥቻለሁ። ቪዲዮ ከመጀመሩ በፊት ላይክ እና ሰብስክራይብ ኮሜንት እንዳይረሳ። ቪዲዮ ደግሞ እስከ መጨረሻ እዩ። አንድ ነገር ፍራ፣ እሱም አንተን የፈጠረ እግዚአብሔርን ፍራ። እግዚአብሔርን መፍራት የመጀመሪያ ጥበብ ይላል። ሶስት ነገር ተጠንቀቅ። ዳ ሲያለቅስ የእነሱን ባ ጠባ አይልም። ለእነሱ ፈራጅ እግዚአብሔር ነው። ለዛ አንተ እነሱ በልብስ ሳይሆን በልባችሁ ነው መለካት ያለበት። ሰው ልጅ መጀመሪያ ሳይሆን መጨረሻ የት እንደሚደርስ አይታወቅም። የሰው መጀመሪያ ሰው ያውቃል፣ የሰው መጨረሻ ግን እግዚአብሔር ነው የሚያውቀው። ለዛ ዳ እንዳይጎዳ ለዳ ተንቀቅ በለው። ሁለተኛ ነገር ልጆች ዛሬ ልጅ ናችሁ ብላችሁ የምታስቡት አቁም ብላችሁ የምታስቡት እነሱ አንድ ነገር በልባችሁ ከያዙ አይለቁም። ነገ ደግሞ የት እንደሚደርሱ አድጎ የት እንደሚደርሱ አይታወቅም። አገር መሪ ይሆናሉ፣ ዶክተር ይሆናሉ፣ አስተማሪ ይሆናሉ፣ ለአገር ጠቃሚ ይሆናሉ። ነገ ደግሞ አንገት ከምትደፋ ዛሬ ለሕፃኖቹ ጠንቀቅ በለው። ሶስተኛ ነገር ለሽማግሎች፣ ለትልልቆች ሰዎች እነሱን አንተን ከረገሙ አንቺን ከረገሙ ርግማታችሁ ጠባ አይልም። ለዛ ለነሱ ጠንቀቅ በሉት። ሁለት ነገር አድርገው። አባትና እናትን ክበረው። ለእናትም ለአባትም ክብር ይገባል። ለነሱ ክብር ሲሰጥ እግዚአብሔር ደግሞ ለአንተ ክብር ይሰጣል። ለትልልቆች ሰዎች ክብር ስጡት፣ ለነሱ ክብር ስለሚገባ። አንተ ሰው ልጅ ስታከብር እግዚአብሔር ደግሞ አንተን ያከብራል። አንተ የምትሄድበት መንገድ ቀና ይሆናል። አንተ የምታስብበት ነገር የተሳካ ይሆናል። ለዛ ሰው ልጅ መጠንቀቅ አለባችሁ። ለሰው ልጅ እንዳትጎዱ። ሰው መሆኑ ብቻ ክብር ይገባል። ሰው ልጅ መሆኑን ብቻ በልብሱና በአንድ ነገር አንተ የምታስብበት ነገር መስፈርትን አንተ የምትፈልግበት ሳይሆን ሰው መሆኑ ብቻ ክብር ስለሚገባለት ለዛ ለራስህ ስትል ነው። ሰው ልጅ ስታከብር ለአንተ ክብር ስለሚገባ ለዛ ሰው ልጅ ክብር ይገባል። ለሰው ልጅ ጠንቀቅ በሉት። አንዳንድ ሰዎች በልብሱ ነው ሰው የሚለኩት። ኖ ልብስ አይደለም። ሀብታሞቹን ብታው እንደ ዳው እንኳን አይለብሱም። ልብሳቸውን ስናይ በጣም ነው እንትን የምለው እኔ። ለምን በልብሳቸው አይደለም። ሰው ልጅ በንግግሩ ነው ሲናገር። ሰው ልጅ ጭንቅላቱ የሚለካው በንግግሩ ነው። እንደዛው ነው ምን እንደሆነ ይሄ ሰው እንዲህ ነው ብላን የምንለካው በንግግሩ ነው። ለዛ ለሰው ልጅ ጠንቀቅ በሉት። ሰው ልጅ ሲነካ እግዚአብሔር ስለማይወድ ነው። ለዛ ነው እኔ ጠንቀቅ በሉ የሚሉት። ነገ የት እንደሚደርስ አታወቅም። ሰው ልጅ ለራስህ ቀና መንገድ የምትፈልግ ሰው ከሆንክ ለሰው ልጅም ቀና መንገድ ፈልገው። አንተ የምትወደው ለሰው ልጅ ስጠው። አንተ የምትፈልገው ለሰውም አድርገው። ለሱም ይገባል ስለሆነ ማለት ነው። ለዛ ሰው ልጅ በምንም ልካት የለውም። አትለኩት። ተባረኩት። ቪዲዮ እስከ መጨረሻ ይዩልኝ። ሰናቀን